ጤና ይስጥልኝ። ይህ ለአዲስ ወረቀት እያሰራችሁ ላላችሁና እንዲሁም እያሳደሳችሁ ላላችሁ ነው የሚያገለግለው። ክሮም ላይ እንገባና ሰርች ባሉ ላይ አይሲፒ አይዲ ካርድ ስታተስ ብለን እንጽፋለን ማለት ነው። በዚህ መልኩ ከጻፍን በኋላ ሰርች አድርጎ ይመጣልናል። ይህ የሚያገለግለው አዲስ እያሰራችሁ ላላችሁ ወይንም ደግሞ እያሳደሳችሁ ላላችሁ ነው። በዚህ መልኩ የመጀመሪያው አንነካና እዚች የመጀመሪያው ቦክስ ላይ አይዲ ነምበራችን እናስገባለን። አዲሶች ደግሞ አይዲ የሌላችሁ ያልነበራችሁ ደግሞ የሚሰጣችሁ ወረቀት እንደተጀመረ የሚሰጣችሁ ነጭ ወረቀት የለም፣ እሱ ላይ ጫፉ ላይ ቁጥር አለ። እሱን ቁጥር ነው የምታስገቡት። ስለዚህ አዲሶች በተሰጣችሁ ወረቀት በነጭ ወረቀት ጫፍ ላይ በተጻፈችው ቁጥር መሰረት አይዲያችሁ ምን ላይ እንደደረሰ መከታተል ትችላላችሁ። የእውነት እየተሰራ ነው አይደለም የሚለውን በዛ ማየት ትችላላችሁ። ምን ላይ እንደደረሰ እያሳደሳችሁ ያላችሁ ደግሞ የነበራችሁን የአይዲ ቁጥር አስገብታችሁ ቼክ ማድረግ ትችላላችሁ። ቁጥር ስታስገቡ ቁጥሩን ብቻ ነው እንጂ እነዚህ ሰረዞቹን አታስገቡ። ሌላው ማለት ነው ልክ እንደዚህ ያስገብታችሁ እንደጨረሳችሁ ሰርች ታደርጉታላችሁ። ሰርች ካደረገ በኋላ ውጤቱን አብረን እናያለን። ይህ የዱባይ መንግስት ያዘጋጀው ትክክለኛ ህጋዊ መንገድ ነው። ሊንኩን መጨረሻ ላይ አስቀምጥላችኋለሁ። በሱ መሰረት ገብታችሁ ማየት ትችላላችሁ። አሁን ቼክ አፕሊኬሽን ስታተስ የሚለውን ይሄው እንደምታዩት ሰርች እያደረገ ነው። ለጥንቃቄ ሲባል አንዳንድ ቦታ ሸፍኛለሁ። እንደተለመደው ፕሮግራሜን ከወደዳችሁትና መከታተል ከፈለጋችሁ ሰብስክራይብ ማድረጋችሁን አትርሱ፣ ሼር ማድረጋችሁን አትርሱ። ይሄው በዚህ መልኩ አፕሊኬሽን ኢንፎርሜሽን ብሎ መጣ። ከረንት ስታተስ ካርድ ኢዝ ፕሪንትድ ብሎ መጣ። ምክንያቱም ኦልሬዲ የኔ የኢቃም የጊዜ ስላለው ፕሪንት ስለተደረገ ማለት ነው። የእናንተ ደግሞ ምን ብሎ እንደሚመጣ እናንተ ታዩታላችሁ ማለት ነው። በዚህ መልኩ ውጤቱን ማየት ትችላላችሁ። ምንም እንትን የሚል ነገር የለውም፣ የሚከብድ ነገር የለውም። ምናልባት ወረቀታችሁ በስነ ስርዓት ካልተሰራ የተለየ ነገር ካለው ደግሞ በዚች ቁጥር 60052222 በሚለው ቁጥር ልታወሯቸው ትችላላችሁ።